ለማንኛውም ወላጅ ልጁን ወደ ህፃናት ሐኪም ወስዶ በሚመዝንበት ጊዜ ሚዛኑ ላይ ምንም ለውጥ አለማየት እጅግ በጣም የሚያስጨንቅ ነገር ነው። ልጆ በደንብ የሚመገብ ይመስለዎታል። ቀኑን ሙሉ ሲያበሉ ይውላሉ። ነገር ግን ሚዛኑ ፍንክች አይልም። ይህ አድካሚና ተስፋ አስቆራጭ የህክምና እንቆቅልሽ ነው። ልጆን በደንብ እየመገቡ ነገር ግን የልጆ ክብደት ከእድገት ገበታው ወይም ግሮዝ ቻርት በታች ከሆነ እባክዎትን በጥልቀት ይተንፍሱ፣ ይረጋጉ። እርስዎ መጥፎ ወላጅ አይደሉም። አብዛኞቹ ወላጆች ሳያውቁት የልጃቸውን እድገት የሚገታ አንድ የማይታይ ስህተት ይሰራሉ። የልጃቸው ሆድ ሙሉ ቢሆንም በካሎሪ እጥረት ግን ይራባሉ። ዛሬ ክብደታቸው የማይጨምርበትን ዋና ዋና ምክንያቶችን እንመረምራለን። የመጠን ማታለያን እናብራራለን። እንዲሁም በቤቶ ውስጥ በቀላሉ ሊያዘጋጃቸው የሚችሉ 5 ከፍተኛ ካሎሪ ያላቸውን ክብደት የሚጨምሩ ምግቦችን ደረጃ በደረጃ አሳያችኋለሁ። ወደ መፍትሄውና የምግብ አዘገጃጀቶቹ ከመግባታችን በፊት ልጆች ለምን ክብደት እንደማይጨምሩ ከስር መሰረቱ ማወቅ ይኖርብናል። ምግቡን ከማስተካከላችሁ በፊት በሰውነት ውስጥ ያሉ ሌሎች የጤና እክሎችን ማረጋገጥ አለብን። በህፃናት ህክምና አንድ ልጅ ክብደት ካልጨመረ 2 መሰረታዊ ነገሮችን እንመለከታለን። የመጀመሪያው የህክምና ምክንያት ነው፣ ወይም የህክምና እክል ካለ ክብደቱ ላይ ጨምር ይችላል። የልጆ ክብደት ለመጨመር ከተቸገረ ሐኪምዎን ማማከር ይኖርብዎታል። ምክንያቱም እንደ ጨጓራ አሲድ መመለስ ወይም ጀርድ የምንለው የእናት ጡት ወተትን በደንብ እንዳይጠቡ የሚከለክሏቸው የከንፈር ወይም ደግሞ የምላስ መጣበቅ ወይም ኦራል ሞተር ኢሹስ ወይም ደግሞ የላም ወተት አለርጂ፣ ማል አብዞርብሽን ኢሹስ የመሳሰሉ ችግሮች ሊሆኑ ይችላሉ። ነገር ግን ሐኪምዎ ልጅዎ ጤናማ መሆኑን ከነገረዎት ትልቁ ችግር ያለው በስነ ምግብና በጨጓራ መጠን ገደብ ላይ ወይም ሜታቦሊክ ጋስትሪክ ሊሚት ላይ ነው ማለት ነው። የልጅዎን ጨጓራ ልክ እንደ ትንሽ ግን ከፍተኛ ኃይል እንደሚፈልግ የነዳጅ ማጠራቀሚያ ያስቡት። መጠኑ እጅግ በጣም ትንሽ ነው። በግምት የልጅዎ የተጨበጠ እጅ መጠን ያክላል። የልጅዎ ሆድ ወይም የልጅዎ ጨጓራ የልጅዎን የተጨበጠችውን እጅ ነው የሚያህለው። በጣም ትንሽ ስለሆነ ቶሎ ይሞላል። ይህንን ትንሽ ቦታ በቀጭን ገንፎ፣ በውሃማ ሾርባ ወይም ደግሞ በሻይ ከሞሉት ህፃኑ ሆዱ እንደሞላ ይሰማውና መብላት ያቆማል። ነገር ግን ያገኘው ኃይል ወይም ደግሞ የካሎሪ መጠን ከሞላ ጎደል ባዶ ነው። ይህንን የመጠን ማታለያ ወይም ቮሉሜትሪክ ዳይሉሽን እንለዋለን። የልጅዎን ሆድ ሞልተውታል፣ ካሎሪውን ግን ስተውታል። ልጅዎ ሆዱ ሞልቶ ነገር ግን የተመጣጠነ ምግብ እያገኘ እንዳልሆነ ተረድተናል። ነገር ግን አብዛኛውን ወላጅ የሚያታልል አንድ የተለመደ የውሃና የጭማቂ ስህተት አለ። ቀጥለን ጤናማ ስብ ህፃናትን ይጎዳል የሚለውን ትልቅ አፈታሪክም እናፈርሳለን። የልጅዎን ክብደት ለመጨመር እኛ አዋቂዎች ክብደት ለመቀነስ የምንጠቀምበትን የአመጋገብ ዘይቤ መርሳት ይኖርብናል። ለእኛ ለአዋቂዎች ጤናማ አመጋገብ ማለት ዝቅተኛ ስብ ያላቸው ምግቦች በብዛት መመገብ ነው። ለህፃናት ግን ይህ አይነቱ አመጋገብ አደገኛ ነው። ምክንያቱም ህፃናት በቀን ከሚያገኙት ካሎሪ ውስጥ ከ40 እስከ 50% የሚሆነው ከጤናማ ስብ ወይም ደግሞ ፋት መምጣት ይኖርበታል። የህፃን አእምሮ በመጀመሪያው ዓመት መጠኑ በእጥፍ ያድጋል። የአእምሯቸው 60% የሚሰራው ደግሞ ከስብ ነው። ሌላው ትልቁ ስህተት ደግሞ የውሃ ማታለያ ነው። ብዙ ወላጆች በምግብ መካከል የልጃቸውን ትንሽ ጨጓራ በውሃ ወይም በፍራፍሬ ጭማቂ ይሞሉታል። ይህ ደግሞ እጅግ አስፈላጊ የሆነውን የእናት ጡት ወተት ወይም ደግሞ ፎርሙላ ቦታ ይወስድባቸዋል ወይም ይይዝባቸዋል። እስከ 1 ዓመት ድረስ የእናት ጡት ወተት ወይም ደግሞ ፎርሙላ ቀዳሚ የኃይል ምንጫቸው መሆን ይኖርበታል። ታዲያ ውሃማና ቀጭን ምግቦችን እንዲሁም አላስፈላጊ ጭማቂዎችን ማስወገድ ካለብን ምግባቸው ትክክለኛ መሆኑን በቤታችን እንዴት ማወቅ እንችላለን? በዓለም የጤና ድርጅት ወይም WHO የሚመከረውን የማንኪያ ፈተና ወይም ስፑን ቴስት አሁን አሳያችኋለሁ። መፍትሄው የምግቡ መጠን ወይም ቮሊዩም መጨመር ሳይሆን በውስጡ ያለውን የተመጣጠነ ንጥረ ነገርና የካሎሪ ጥግግት ወይም ኒውትሪየንት ዴንሲቲ መጨመር ነው። ይህንን በቤቶ ለማረጋገጥ የማንኪያውን ፈተና እንጠቀማለን። ይህንን ማሳያ ይመልከቱ። የልጅዎን ምግብ በማንኪያ ዘግነውት እንደ ውሃ ወይም ደግሞ እንደ ሾርባ የሚፈስ ከሆነ በጣም ቀጭን ነው ማለት ነው። ይህ ምግብ የልጅዎን ሆድ በከንቱ ይሞላዋል እንጂ ምንም ካሎሪ አይሰጠውም። ምግቡ በማንኪያው ላይ ቅርጹን ጠብቆ የሚቆም ከሆነ ግን ትክክለኛና ከፍተኛ ካሎሪ ያለው ነው ማለት ነው። የማንኪያውን ፈተና አይተን አውቀናል። አሁን ወደ ተግባር የምንገባበት ጊዜ ላይ ደርሰናል። የልጅዎን ክብደት በጤናማ ሁኔታ በአጭር ጊዜ የሚጨምሩ
በቀላሉ የሚዘጋጁ 5 ምርጥ ምግቦችን አብረን እንመለከታለን። ማስታወሻ ደብተራችሁን አዘጋጁ። አዳዲስ ምግቦችን ሲጀምሩ ለአለርጂ ጥንቃቄ ማድረግዎን እንዳይረሱ። 5 ከፍተኛ ካሎሪ ያላቸው ምርጥ ምግቦች። የመጀመሪያው የእድገት አፋጣኝ የሆነው የስኳር ድንችና የእንቁላል አስኳል ውህድ ነው። ይህንን ስናዘጋጅ ግማሽ በደንብ የተቀቀለ ስኳር ድንች አሽተን ወይም ጨፍልቀን እናዘጋጃለን። ስኳር ድንች ለህፃኑ የተረጋጋ ኃይል ይሰጠዋል። በመቀጠል አንድ የተቀቀለ የእንቁላል አስኳል ወይም ዮልክ እንጨምራለን። የእንቁላሉን ነጭ ክፍል እናስወግዳለን፣ ምክንያቱም ነጩ ክፍል ብዙ ጊዜ ለህፃናት ለአለርጂ ምክንያት ስለሚሆን እሱን እናስወግዳለን። የእንቁላል አስኳሉ በብረት ማዕድን፣ በኮሊን፣ በጤናማ ስብ የበለጸገ ነው። ዋናው ሚስጥር ደግሞ አንድ የሻይ ማንኪያ የገበታ ቅቤ ያለ ጨው ወይም ደግሞ የወይራ ዘይት እና ትንሽ የእናት ጡት ወተት ጠብ በማድረግ ለህፃኑ መመገብ እንዲችል ለህፃኑ ለማዋጥ እንዲመች አድርገን አለስልሰን እናዘጋጀዋለን። የምግቡን መጠን ሳንጨምር ካሎሪውን በ3 እጥፍ አሳድገነዋል። ሁለተኛው ምግብ ኃይል ሰጭ የሆኑት የጤፍ፣ የሽሮና የለውዝ ቅቤ ገንፎ። ጤፍ በብረት በካልሲየም እና በፕሮቲን የበለጸገ አስደናቂ እህል ነው። ለልጅዎ ውሃ የበዛበት ቀጭን ገንፎ ከመስራት ይልቅ 2 የሾርባ ማንኪያ የጤፍ ዱቄት በትንሽ ውሃ በማብሰል ወፍራምና በካሎሪ የበለጸገ ገንፎ ያዘጋጁ። ለተጨማሪ ፕሮቲንና አስፈላጊ አሚኖ አሲዶች 1 የሻይ ማንኪያ የአተር ወይም የባቄላ ሽሮ ዱቄት ይጨምሩበት። ገንፎው ሊወርድ ሲል 1 የእንቁላል አስኳል ይጨምሩበት። በመጠኑ ከቀዘቀዘ በኋላ 1 የሻይ ማንኪያ ንጹህ የለውዝ ቅቤ ይጨምሩ። ይህ ወፍራምና በጥረ ምግብ የበለጸገ ገንፎ ለልጅዎ የሚያስፈልጉትን ካርቦሃይድሬት፣ ፕሮቲን፣ ብረት፣ ካልሲየም እና ጤናማ ስብ በማቅረብ ለአእምሮ እድገት፣ ለጡንቻ ግንባታና ለጤናማ ክብደት መጨመር ይረዳል። ሶስተኛው ምግብ የአቮካዶና የሙዝ ቅልቅል ነው። ለዚህ እሳት አያስፈልገንም። ግማሽ የበሰለ አቮካዶና ግማሽ ሙዝ በደንብ እናዋህዳለን። አቮካዶ ለህፃናት ከተፈጥሮ የተሰጠ ምርጥ የጤናማ ስብ ምንጭ ሲሆን ሙዝ ደግሞ ተፈጥሯዊ ጣዕምና ፖታሺየምን ይሰጣል። አራተኛው ምግብ የምስር የካሮትና የአጥንት መረቅ በንጥር ቅቤ። ምስር በፕሮቲን በብረትና በፋይበር የበለጸገ ሲሆን ካሮት ደግሞ በቫይታሚን ኤ የበለጸገ ምግብ ነው። ለልጅዎ ተጨማሪ ኃይልና ንጥረ ምግብ ለማቅረብ ምስርና ካሮትን በውሃ ፈንታ በጥሩ ሁኔታ በተዘጋጀ ጨው በሌለው የአጥንት መረቅ ውስጥ በደንብ ቀቅለው ያብስሉት። በደንብ ከበሰለ በኋላ በማሸት ለህፃኑ ለመዋጥ ቀላል ያድርጉት። በመጨረሻም 1 የሻይ ማንኪያ ንጥር ቅቤ በመጨመር ጤናማ ስብና ተጨማሪ ካሎሪ ያበልጽጉት። ይህ ወፍራምና በንጥረ ምግብ የበለጸገ ምግብ ለልጅዎ የጡንቻ እድገት፣ የአእምሮ እድገትና ጤናማ ክብደት ለመጨመር ይረዳል። አምስተኛው ምግብ የአጃ የእርጎና የለውዝ ቅቤ ውህድ ነው። አጃ በኃይል ሰጭ ካርቦሃይድሬት፣ ፋይበር እና አስፈላጊ ማዕድናት የበለጸገ ምግብ ነው። ለህፃናት ጨጓራ ለመፈጨት እንዲቀል ወይም እንዲመች ደግሞ አጃውን በመፍጨት ዱቄት ያድርጉትና በትንሽ ውሃ ወፍራም ገንፎ ያብስሉ። ገንፎው ከቀዘቀዘ በኋላ 1 የሾርባ ማንኪያ እርጎ፣ 1 የሻይ ማንኪያ ንጹህ የለውዝ ቅቤ ይጨምሩበት። ይህ ውህድ ከአጃው የሚገኘው ኃይል ሰጭ ካርቦሃይድሬት፣ ከእርጎ የሚገኘውን ፕሮቲንና ካልሲየም፣ ከለውዝ ቅቤ የሚገኘውን ጤናማ ስብና ተጨማሪ ካሎሪ በማቅረብ ለልጅዎ እድገት መጨመር የሚረዳ ውህድ ነው። እነዚህ 5 ምግቦች የልጅዎን እድገት ክብደት እንደሚያፋጥኑት እርግጠኛ ነኝ። ነገር ግን የአመጋገብ ለውጥ ብቻውን በቂ የማይሆንበትና በአስቸኳይ ወደ ሐኪም ቤት መሄድ የሚያስፈልግበት ጊዜ አለ። እነዚህም ምግቦች መጀመር በልጅዎ የካሎሪ መጠን ላይ ትልቅ ለውጥ ያመጣል። ነገር ግን ክብደት መጨመር የጊዜ ጉዳይ እንጂ የአንድ ሌሊት ተአምር አይደለም። ለውጡን በሚዛን ለማየት ጥቂት ሳምንታት ይስጡት። ሆኖም ግን እባካችሁ የወላጅነት ስሜታችሁን አድምጡ። የሚከተሉትን ምልክቶች ካዩ በአስቸኳይ የህፃናት ሐኪም ማማከር ይኖርባችኋል። የመጀመሪያው ልጅዎ ከመጠን በላይ ከተዝለፈለፈ ወይም ደግሞ ለመንቃት ከተቸገረ፣ በእድገት ገበታው ወይም ግሮዝ ቻርት ላይ ከፍተኛ ፍጥነት ወደታች እያሽቆለቆለ ከመጣ ወይም ክብደቱ በከፍተኛ ፍጥነት ከቀነሰ፣ በቀን ቢያንስ ለ6 ጊዜ ሽንቱን የማይሸና ወይም ዳይፐር የማያርስ ከሆነ፣ ምግብን ሙሉ በሙሉ ከጠላ ወይም በሚመገብበት ጊዜ እያለቀሰ ከተሰቃየ፣ እነዚህ ምልክቶች የአመጋገብ ለውጥ ብቻ ሳይሆን የህክምና ክትትል የሚያስፈልጋቸው አደገኛ ምልክቶች በመሆናቸው
በአፋጣኝ ሐኪም ማማከር ያስፈልጋል። በአጠቃላይ የልጅዎን ክብደት ማስተካከል ማለት በማስገደድ ብዙ ምግብ ማብላት ማለት አይደለም። ሚስጥሩ ወደ ህፃኑ ትንሽ ጨጓራ የምትገባዋ እያንዳንዷ ጉራሽ በካሎሪና በንጥረ ነገር የታመቀች መሆኗን ማረጋገጥ ነው። የማንኪያውን ፈተና አይርሱ። ወፈር ያለ ቅርጹን የጠበቀና በንጥረ ነገር የበለጸገ ይሁን። የኛ የስማርት ኒውትሪሽን ኤንድ ሄልዝ ዓላማ የተወሳሰበውን የህክምና ሳይንስ አቅልለን ለቤተሰቡ የዕለት ተዕለት ጤና ማቅረብ ነው። የልጆ አእምሯዊና አካላዊ እድገት በትክክለኛ መንገድ ላይ መሆኑን ለማረጋገጥ ከፈለጉ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዛሬ አንድ ጥያቄ አለኝ። የልጆ በጣም ተወዳጅ ምግብ ምንድን ነው? አቮካዶ ወይስ ስኳር ድንች? እስኪ ኮሜንት ላይ እንወያይበት። በያላችሁበት መልካም ጊዜ ይሆንላችሁ። ሰላም።